ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የኢክሪማህ ቤተሰቦች በሀገር ውስጥም በውጭም ያላችሁ ወንድምና እህቶቻችን ሁላችንም እንግዲህ ባላንበት የአላህ ሰላምና እዝነት ይስፈን እያልኩኝ ዛሬም እንደተለመደው የቃዒደቱ ኑራንያ ትምህርትን ወደ እናንተ ይዤ መጥቻለሁ ማለት ነው። ከዛ በፊት ግን እስካሁን ድረስ ባቀረብኳቸው ፕሮግራሞች ምን ያክል ደስተኛ ናችሁ የሚለውን ማወቅ ስለሚያስፈልገን አስተያየታችሁን ኮሜንት ላይ አስቀምጡልን ማለት ነው። ኢንሻአላህ እስካሁን ድረስ የለቀቅናቸው ትምህርቶች በደንብ ገብተዋችሁ እናንተ ዘንድ ትልቅ ጥቅም ለመኖራቸው ተስፋ እናደርጋለን። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ እንደዚሁም ቪዲዮውን ከወደዳችሁት ላይክ ማድረጉን አትዘንጉት። መርሐባ ወደ ትምህርቱ ንግባ። እንግዲህ ባለፈው ፕሮግራማችን ላይ ለቃዒደቱ ኑራንያ ትምህርት ሶስተኛ የሆነው ቪዲዮአችን አደርሱ ሳኒን ሑሩፉል ሂጃኢል ሙረከበህ በሚል ርዕስ እስከ 7 መስመር የሚሆነውን በጥቂቱ አይተናል። ዛሬም ቪዲዮአችን እንዳይረዝም በማሰብና ለእናንተም የተነዛዛ የሆነ ትምህርት እንዳይሆንባችሁ በማለት የተወሰነውን ክፍል ብቻ ነው ይዘን የመጣ ነው። መርሐባ ሳሚም ሳሚም ከቻላችሁ ግን እናንተም አብራችሁን ጋር እያላችሁ ብትለማመዱ በጣም ጥሩ ነው፣ ለእናንተም ይጠቅማችኋል። ጠይብ በያ ይሄኛው በጥቁሩ የተጻፈው ያ ነው ከባ ጋር ተቀጥሎ ማለት ነው። ስለዚህ በያ እንላለን ማለት ነው። ያ በቀጣዩ ያለው በቀዩ የተጻፈው እሱ ያ ነው፣ ከታች 2 ነጥብ አለው። በጥቁሩ ደግሞ የተጻፈው ደግሞ የእሱም የያ ፊደል ነው። ስለዚህ ሁለቱም ያ ናቸው ማለት ነው። ስለዚህ ያ ብለን እናነባለን። ጠይብ ኑን ያ ከላይ 1 ነጥብ ያላት በቀይ የተጻፈችው ደግሞ እሷ ኑን ነች። ይሄኛው ደግሞ ያው ያ ነው ማለት ነው። ስለዚህ ኑን ያ ብለን እናነባለን። ጠይብ ታያ ሳያ ኑን ባላም እነዚህ ደግሞ መሀል ላይ በአረንጓዴ የተጻፈው የባ ፊደል ነው። ስለዚህ ኑን ባላም እንላለን ማለት ነው። ወደፊት የሚመጡትንም በነጥባቸው ነው የምንለያቸው። ተመሳሳይ ነው ቅርጻቸው፣ ልክ ከላይ እንደቀራ ነው ማለት ነው። ጠይብ ታኑን ላም ባያላም ያታላም ሳሰላም ኑን ባኑን እንላለን። ወደ ቀጣዩ ፔጅ እንለፍ። ባኑን እነዚህንም በነጥባቸው ነው የምንለያቸው። ተመሳሳይ ናቸው አጻጻፋቸው። ለምሳሌ ከላይ 1 ነጥብ ያለው ኑን ነው በሰማያዊ የተጻፈው ማለት ነው። ይሄኛው ደግሞ በአረንጓዴ የተጻፈው ከታች 1 ነጥብ ያለው የባ ፊደል ነው ማለት ነው። ስለዚህ ባኑን እንላለን ማለት ነው። ጠይብ ታያኑን
يا تانون يا تانون ثانون ثانون እንግዲህ አሁን እነዚህ ያየናቸው ራሱ ተመሳሳይ ናቸው በነጥብ ብቻ ነው የሚለያዩት ስለዚህ ነጥቦቹን ሸምድዶ መያዝ ያስፈልጋል ከላይ ሁለት ነጥብ ሲመጣ ምንድነው ፊደሉ ምንድን ይሆናል ከታች አንድ ነጥብ ሲመጣ ምን አይነት ፊደል ነው ምናምን የሚለው ነገር ያው ባለፈው እንዳልኳችሁም በአእምሮአችሁ ቀርጻችሁ ልትይዙት የግድ ይሆናል ማለት ነው طيب جيم جيم حاء حاء خاء خاء حاثاء حاثاء خاباء خاباء እነዚህንም ልብ እያላችሁ በነጥብ ብቻ ነው የሚለያዩት طيب جيم تاء جيم تاء تاحاتا تاحاتا يا جيم باء يا جيم باء باخاتا باخاتا تا طيب ይሄ እንግዲህ ከላይ ሁለት ነጥብ ያለው በዜሮ ክብ ሆኖ ማለት ነው እንደዚህ አይነትም ታ አለ በዚህ መልኩም ሊጻፍ ይችላል ማለት ነው ምናልባት ይሄ እስካሁን ካየነው ነገር ሁሉ አዲሳችን ነው ስለዚህ ይሄንን ታ ብለን ነው የምናነበው ማለት ነው طيب تا ها ይሄኛው ደግሞ ምንም ነጥብ የሌለው ልክ እንደ ዜሮ አይነት ክብ ያለ ነገር እሱ ደግሞ የሃ ፊደል ነው ማለት ነው ሀ እንላለን طيب باتا باتا እንላለን ይሄ በሰማያዊ የተጻፈው ከላይ ሁለት ነጥብ ያለው ማለት ነው እርሱ አሁን ያነበብነው የታ ፊደል ነው ከባገር ሲቀጣጠል እንደዚህ አይነት ቅርጽ ይሰጠናል ማለት ነው باتا طيب يا ها يا ها ይሄኛው ደግሞ በቀይ የተቀጠለው ከያ ጋር የሃ ፊደል ነው ከምንም ነጥብ የሌለው ማለት ነው ስለዚህ ከያ ጋር ሲቀጠል ይሄን አይነት ቅርጽ ይሰጠናል ማለት ነው ጀስት በነጥብ ልዩነት ብቻ ነው እንጂ ያላቸው ሌሎች ነገራቶች በሙሉ ተመሳሳይ ነው ማለት ነው طيب يا ها تا ها እንላለን ማለት ነው ይሄኛውም እንደዚህ ጫር ያለ ነገር ያለው እርሱም የሃ ፊደል ነው በዚህ መልኩም ሊቀጠል ይችላል ማለት ነው تا ها طيب نون تا ይሄኛው ደግሞ በሰማያዊ ተጻፈው ከላይ ሁለት ነጥብ ያለው እሱ ደግሞ የታ ፊደል ነው ከኑን ጋር ሲቀጠል እንደዚህ አይነት ቅርጽ ይሰጠናል ማለት ነው ኑን ታ ሀ ሀ ያ ሀ ባ ይሄኛውም የሃ ፊደል ነው ሳልነግራችሁ አለፍኩኝ የዜሮ ክብ ያለውና ይሄኛው ተመሳሳይ ናቸው ምንም አይነት ልዩነት የላቸውም ልክ እንደ ሁለቱ የያ ፊደላቶች ማለት ነው ይሄም ዜሮ ክብ ቅርጽ ያለውም ሃ ይሄኛውም ደግሞ ሃ ተመሳሳይ ናቸው ማለት ነው ምንም አይነት ልዩነት የላቸውም طيب يا ها با
باء ألف باء ألف باء ميم باء ميم دال دال እንላለን ማለት ነው። ውድ ወንድምና እህቶቼ የዛሬው ፕሮግራማችን ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ በማድረግ እንዲሁም ለወዳጅ ዘመዶቻችሁ ሼር ማድረግን አትርሱ። ፕሮግራማችንና ትምህርታችንን ለማሻሻል የእናንተን አስተያየት እንደ ግብዓት ስለምንጠቀም አስተያየታችሁን በኮሜንት እንዲሁም የዩቲዩብ ቻናላችን ዲስክሪፕሽን ላይ ባስቀመጥ ነው አድራሻዎቻችን እኛ ልታገኙን ትችላላችሁ ማለት ነው። በቴሌግራም በኢሜል እንደዚሁም ቀጥታ መደወል ካስፈልጋችሁም በስልክ ቁጥራችን እየደወላችሁ አስተያየታችሁን ልትሰጡን ትችላላችሁ ማለት ነው። እንደዚሁም በዚህ ቻናላችን ውስጥ የነብያችንን የህይወት ታሪክ በትረካ መልኩ በቅርቡ ይዘን እንመጣለን። ቻናላችንን ከወዲሁ ለወዳጅ ዘመዶቻችሁ ሼር ያደረጋችሁ ሰብስክራይብ እንድታደርጉልን በአክብሮት እየጠየቅኩኝ የዛሬውን ፕሮግራም እዚህ ላይ ቋጫለሁ ማለት ነው። ኢንሻአላህ በቀጣዩ ፕሮግራም እስከምንገናኝ ድረስ ቸር አላህ ያሰንብተን። والسلام عليكم ورحمة الله وبركاته.